ገባሽ? ክፈች ምንድን ነው ደግሞ ቤቱ የሚመስለው? ምን አይነት ላይ ነው የምትኖሪው? ምንድን ነው የምትመስለው? ከዛ የወጣሽው እንደዚህ አይነት ህይወት ለመኖር ነው ይሻላል። እንደዚህ አይነት ህይወት ለመኖር አንተ የዛ ሰፊ ቤት ሰላም ይሻለኛል። ምን ተመችቶሽ እንደዚህ ተፈራሽ እንኳን አንድ ፍራሽ የሚያቆም ቤት ተመችቶሽ ነው? ነገርኩሽ። ምንድን ነው የሚያስለቅስሽ አንቺ? ቆይ ሰው የሚመረኝ ይመስላል እንዴ ስታስብ? ወይስ እናንተ ጎንበስ ቀና ስላልኩልው ለሁለታችን መስዬ ነው እንደዚህ ነው የምትቀበይ? ደስ አለህ አይደለ? ውጣ። ወይስ እኔ መማታት አልችልም አሉ። ውጣ። ጥፊውን ፈልገህ ነው አይደል? ውጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው? ሁሉ ሰላም? እኔ ያለው አልহামዱሊላህ። እንግዲህ እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ እና ያው ሰሞኑን የሚፈጠሩትን ነገሮች እያያችሁ ነው። ያው እኔም ከቁጥጥር ውጪ ስለሆነ ነገራቶችን መቆጣጠር ስላቃተኝ ማስተካከል ስላቃተኝ ያው ለጊዜው ያው እኔን የምላትን ነገር መቀበል ስላቃታት ያው እንግዲህ ሰሞኑን የራሴን ውሳኔ ወስኛለሁ። ከትላንት ወዲያ ያው እንግዲህ ከቤት አስወጥቻታለሁ ፎዙ። ምክንያቱም ያው የራሷ ውሳኔ ስለሆነ ጭራሽ እኔ ያላሰብኩትን ነገር አህሙንም ይዛብኝ መታለች። አልፈልግም ቤት እንዲመጣብኝ አልፈልግም ብያታለሁ። ግን ያው እንደዛም ሆኖ ንቀቷ ይዛብኝ መታ በጣም አስደብረኛለች። ያው እንግዲህ ከቤትም ወጣለች። ፋሚሊ ያው ይሄን የተፈጠረው ነገር ከቤት ወጣ እሷ የማይሰራ ስራ ሰርታ ነበር ከዚህ በፊት። እኔ እንመለስ ብያት በዛ ማሳብ አልተስማማችም እና ፋሚሊ የተፈጠረው ነገር ይሄ ነው። ከቤት ወጣ እንግዲህ አብረን ለመኖር አስቤ ብዙ ነገር አቅጄ መጥቼ ነገራቶችን ለማስተካከል አውርቻት እንግዲህ ያው ሳትስማማ ወጣለች። ድጋሚ መታ እንግዲህ ያው ተመልሳ ወጣች ማለት ነው። እና ይሄ ነገር ደግሞ በጣም እኔን ድብርት ውስጥና ሀሳብ ውስጥ ከቶኛል። ቢሆንም አልፊያታለሁ። ያው ነገ ከነገ ወዲያ እንደሚስተካከል አውቃለሁ። ሁሉም ነገር ተስተካክሎ አብረን እንደምንኖር በጣም በሙሉ እምነት እርግጠኛ ነኝ። ቢሆንም ግን ፎዚዬ እንደዚህ አይነት ሰው አይደለችም። እኔን በጣም የምትቀበለኝ ሰው ነበረች። ግን በመሀል የተፈጠሩት ነገራቶች ናቸው እነዚህ አይነት ነገሮችን ያው እኔ እንዳሰማኝ የተለያዩ ነገሮችን ለማድረግ የቻለችው ሰዎች ያው በመሐከላችን መግባት ከጀመሩ በኋላ ነው እንጂ ፎዙ ፍጹም እኔን የምትሰማኝ ሰው ናት። ፍጹም የምታዳምጠኝ ሰው ናት። ያው ቢሆንም ነገራቶችን ማስተካከል እችላለሁ እኔ ያው አልহামዱሊላህ። ቢሆንም ያው ከቤት ወጣለች። አሁን እንደምታዩት ሊኑንም እኔ ጋር ነው ያረኳትኝ እና ፋሚሊ ምን አሰብኩ መሰላችሁ? እሷ ከቤት ወጣለች። ስለዚህ የሆነ ሰው ደግሞ ሹክ አለኝ። እሷ ያለችበትን ቦታ ምናምን ነግሮኛል እና አሁን ተከራየችበት ቦታ ደርሻለሁ። ከዛ ጠይቂያት ያው ነገራቶችን ለማስተካከል ሞክራለሁ። ትንሽ ላወራት ሞክራለሁ። ያው እርግጠኛ ነኝ እሷ ይሄን ነገር አትቀበለውም፣ እንድመጣባትም አትፈልግም። ቢሆንም ያው አስተካክዬ ነገራቶችን እቃዎችን ይዣለሁ፣ አስፔዛዎችን ይዣለሁ። ለምን ከቤት ስትወጣ ባዶ እጇን ስለወጣች ማስተካከል አትችልም ይሄ ሁሉ ነገር። ስለዚህ ይሄ ሁሉ ነገር የኔ ኃላፊነትና ስለሆነ እንግዲህ ግዴታዬ ነው። አስፔዛዎችን ይዤ እሷን ለመጠየቅ ሰፈሯ ደርሻለሁኝ እና ያው ገብቼ ምን እንደምትለኝ አላውቅም። እርግጠኛ ነኝ ማን የነገረ ምናምን ትለኛለች። ግን ያው ከኔ ክትትል ውጭ አትወጣም። እሷ ቢሆን ሚስቴ ናት፣ ማከብራት መወዳት ሚስቴ ናት፣ ምኖርላት ሚስቴ ናት፣ ሁሉ ነገር ናት። ስለዚህ ከቤት ወጣች ማለት እኔ መንከባከቤን አልቀንስም፣ እንከባከባታለሁ። ፎዞ አሁንም ቢሆን ብዙ ነገር የሚያስፈልጋት ሰው ናት። ያው እኔን አለማስማቷ እኔን አለማዳመጧ ያው ችግር እንዳለ ነው የሚያሳየው። ባለፈም ያው ቁርአን ቤት ልውሰድሽ ብያት እምቢ ብላኛለች። ብቻ አህሙ በመሐከላችን እየገባ የሚሰራው ስራ ጥሩ ስላልሆነ እያየው ስለሆነ ያው ኤኒዌይ ይስተካከላል ብዬ አስባለሁ። እሱ ከመሐከላችን ለማስወጣት ሞክራለሁ እና ፋሚሊ ያው የተከራየችው ሰፈር ነው ያለሁትኝ። እንደነገርኳችሁ ያው የሚያስፈልጋትን አስፔዛዎች ገዝቼ መጥቻለሁ።
ለምን ሚስቴ ናት፣ እንከባከባታለሁ። የልጄ እናት ናት። ያው ፍጹም አልሰማ ብትለኝም እሷ ግን እኔ መንከባከቤን አላቋርጥም፣ መከታተሌንም አላቆምም። ለምን በጣም ነው መወዳት፣ በጣም ነው ማከብራት። ካጠገቤ እንድትለይኝ አልፈልግም። የዛለትም ያው የተቆጣት መቆጣት ስላለብኝ ነው፣ እንደባል መቆጣት አለብኝ። ለምን ዝም ካልኳት እንዲሁ ንቀቷ እየባሰ ጭምር ስለሚሄድ ነገራቶችን ማስተካከል ስላለብኝ ነው ይሄን ነው የማደርገው። ያው ኮሜንቶችን እያነበብኩ ነው። በእርግጥ ያው በአንድ ጎን ልክ ናችሁ፣ በአንድ ጎን ደግሞ እኔን አልተረዳችሁኝም። ያው ነገራቶች እየተገለጣላችሁ ይሄዳል ብዬ አስባለሁ። እና ፋሚሊ እስቲ ቤቷ ገብቼ ያው ትደነግጣለች፣ እርግጠኛ ነኝ። አታውቅም እንደምመጣ ቤቱንም እንዳገኘው አታውቅም። እስቲ ገብቼ የሆነ ነገራቶችን ሰጥቻት ልውጣ። እሷን የመንከባከብ ግዴታ ስላለብኝ እሷን የዚህ መጎዳት ስለሌለባት ያው ግዴታ እንከባከባታለሁ። እና ፋሚሊ ቤት ገብቼ እንግዲህ ያለውን ነገር እስቲ እናያለን። ፋሚሊ እንግዲህ ቤቷ ደርሻለሁ። ያው እዚህ ቤቷ በር ላይ ነው ያለሁት። እንግዲህ እነዚህን አስፔዛዎች ገዝቼ መጥቻለሁ። አንኳኩቼ እገባለሁ። አንኳኳ እስቲ ከከፈቱልኝ ማገባሽ ክፈች አንቺ አታጨቃጭቂኝ እሺ። እንግዲህ ፋሚሊ እያኔ እንዳያችሁት ነው። እቺ ልጅ ምንም በቃ አንቺ ክፈች በሩን እሺ። እስቲ ክፈች ወይ ምንድን ነው የምትፈልጊው? አሁን ባከራይሽ ፊት እንደዚህ ለምንድን ነው የምታስጮኝ? ሌላ ችግር እንዲፈጠር ልጠይቅሽ ነው ከዛ ድረስ የመጣሁት። ለምን በሰላም አትገቢም አርፈሽ? በቃ ያለውን ነገር ውስጥ ገብተን አናወራም እንዴ? ሰው እያታስጮኝ ወይስ ከዚህ ልታወጣኝ ፈልገህ ነው? ምንድን ነው ማስወጣሽ? ዝም ብዬ ሰው ነው እንደሚመስልሽ? እኔ እከታተልሻለሁ። ሚስቴ ነሽ ገባሽ አይደል? ከቤት ወጣሽ ማለት እዚህ መረባበሽ አልፈልግም። ከቤት ወጣሽ እዚህ መረባበሽ አልፈልግም። መጫወቻው አልፈልግም። የምትፈልገውን ነገር ለምን እንደመጣ ይሄን ይዘኸው ተናገር ነው። ከቤት ወጣሽ ማለት ተለያየን ማለት አይደለም። በነገራችን ላይ ሚስቴ ነሽ። እንደፈለኩ እቆጣጠርሻለሁ፣ እንደፈለኩ እከታተልሻለሁ። ስለዚህ ሀሳብህማ እንደስተጉሰብይስታይ እንደስ እንደደኔ መጣ። ምንድነው ደግሞ ቤቱ የሚመስለው? ምን አይነት ላይ ነው የምትኖሪው? ስርዓትህን ምንም አያገባም። ምንድነው የምትመስለው? ተንቋሸኝ እንደምታውቀው አውቃለሁ። ግን ከዛ የወጣሽው እንደዚህ አይነት ህይወት ለመኖር ነው ይሻላል። እንደዚህ አይነት ህይወት ለመኖር ለምንድን ነው የምወጣው? ምንም አያገባም። ይህ ህይወት ተመችቶሽ ነው? ከአንተ የዛ ሰፊ ቤት ይሄ ቤት ሰላም ይሻለኛል። ምን ተመችቶሽ? እንደዚህ ተፈራሽ እንኳን አንድ ፍራሽ የሚያቆም ቤት ተመችቶሽ ነው? ተመችቶሽ? ከዛ ከሞቀ ቤት የወጣሽው ለዚህ ነው? በቃ ተመቸሽ? እዚህ ያ ሰውዬ ፈልጎ ያስወጣሽ ለዚህ ነው? እሱ ያው ለገና ገደል ነው የሚከትሽ። ነገርኩሽ። ምንድነው የሚያስለቅስሽ አንቺ? ቆይ እኔ የተናገርኩት ልክ እኮ ነው የተናገርኩት። በቃ ማይጠቅምሽን ነገር ለምን ትሰሪያለሽ? ማየውን ነገር ለምን ትሰሪያለሽ? እሺ ጨረስክሽ? ተሳደብ ነው የመጣው? ምንድነው መሳደብሽ? ከጨረስክ ጨረስክ ወይ? ምን ትናገረውን ነገር ከጨረስክ ሂድ። ባይገርም እንደዚህ ሁሉ ነገር ያበቃኸኝ ራስህ ነህ። ገደሙ መተህ ትነፋለህ እንዴ? ያማረብሽ መስሎሽ ነው? ያምርብኛል። ይውስቲ ቤቱ እንደሚመስለው ሰው ከዚህ ተነስቶ ነው ትልቅ ደረጃ የሚደርሰው። አታስብ። ያ የሞቀ ቤት ይሻልሽ? አይሻለኝም። እዚህ ነው የሚስተናስከው። በቃ እንደዚህ ነው የሚሻልሽ? ብዙ ነው የሚሻለኝ።
አንተ ደግሞ ነግሮ የላከብኝ ሰው ጠላት እንደሆነ ነገርኝ። በዚህ አውቃታ በነገራችን ላይ ማንንም ይሁን እኔ ራሴ እከታተልሻለሁ እኮ ሚስቴክ እኮ ነሽ እንዴ። በነገራችን ላይ ማለት ነው ወደ ታች እያሽቆለቆልሽ እንደምትሄጂ ይወቂ። ባለ ትዳር ነሽ። ትዳርሽን አክብረሽ ቤት መኖር ትችያለሽ። ልጅ አለሽ። ልጅሽን አክብረሽ እኔን አክብረሽ በሰላም መኖር አይሻልሽ? በእናትህ አንተ አለምትወስነኝ ወታች ወርድ ላይ ሎን ከታውቃለህ። የምታውቀው ነገር አለ አንተ ነህ እንደምትጽፍልኝ ማን ነው እንደዚህ ኮንፊደንስ የሰጠሽ? ቆይ እኮ ግርም የሚለኝ እኔ ራሴ ሰው የሚመራኝ ይመስላል እንዴ ስታስበኝ? ወይስ ላንተ ጎንበስ ቀና ስላልኩልህ ሌሎቻችን መስዬ ነው የምታየው? ምንድነው አንቺው የምትፈልጊው? ቆይ እስኪ ንገሪኝ በቁም ነገር እሱን ደግሞ በተግባር አሳይሃለሁ። አሁን ወደ ገደለው ግባ። ከኔ ጋር አያያዙ መከታተሉ ምናምን ለድሮ የሚያስፈልገው ቆይ ታውቁ እኮ እንደዚህ አይነት ቦታ ላይ ስትቀመጪ ደስ አይልም። ታውቁ ለምንድን ነው የማታወኝ? ለምንድን ነው የማታወኝ? ስሚ እኔ አልፈታሁሽ። እኔ እስካልፈታሁሽ ድረስ ባለቤቴ ነሽ። ገባሽ አይደለ? ግን እኔን ማታከብሪኝ ከሆነ እንደዚህ አይነት ህይወት ነው የሚገባኝ ከሆነ የምትይው ችግር የለውም። የቤት ኪራዩን እኔ እከፍልልሻለሁ። አላህዬ ለራስህ ቻል እስቲ ወጪህንና እዛ ሚስትህ የምትቀልብበት አጠራቅ። እሺ እኔ ራሴ ሰርቼ እርፍላለሁ። መጥፎ ቃል እንድጠቀም አታርገኝ። ቤት ከሌለሽ ስላልኩሽ ስለነገርኩሽ ቴንኪዩ። እኔ ነኝ የምከፍለው። ችግር የለውም። አስቤዛም እንደዚህ እያመጣሁ ሰጥሻለሁ። አብሽሪ፣ ምንም ነገር አይጎልብሽም። ሚስቴ ነሽ። ስሚ እኔ ያ ሰውዬ መጥቶ አንተ ልንገርህ ባዳ ይሻለኛል። እሺ ውጣ። እረፊ። እኔ አክብሬሽ ነው የመጣሁት። ገና መግባቴ ነው። አታስወጣ። አክብሬሽ ነው የመጣሁት። እንገርሽ በአንድ ደቂቃ ማለት ከዚህ ቤት እንድትወጪ ማድረግ ይችላል። ሄጄ አከራይዋን መናገር ይችላል። በቃ ጥላይ ነው የመጣሁት። መክሰስ ይችላል። ገባሽ አይደለ? እኔም ከሳሃለሁ። ምንድነው እኔ እስቲ ክሰሽኝ። ማን ነው ምንም ነገር አልፈለግም። እዛ ሄድና አንተ ተደረገ። እሺ ለምንድን ነው ስርዓት ማይኖርሽ? ለቃቅማቸውና ይዘኸው ውጣ። ለምንድን ነው ስርዓት ማይኖርሽ? ለቃቅማቸውና ይዘኸው ውጣ። ሰማህ አይደለ? እኔ አክብሬ አይደል እንዲያመጣ ቆይ እነዚህ ነገሮች ያመጣሁት ነገር። እሺ እንደዚህ ነው የምትቀበይ? እንደዚህ ነው የምትቀበይ? ቤትሽ መጥቼ አክብሬሽ መጥቼ እንደዚህ ነው የምትቀበይ? ምንድነው ፍላጎትሽ? እኔ እኮ ምንም ነገር እንዳይጎልብሽ ብዬ መሰለኝ። ፊት ላይ በተን ነበር ብያ ወጣት እንደካ እንደዚህ ያደረከኝ አንተ ገና የቅራቁም ሆነ ይዘየመጣ ነው ማለት በቃ ይሄ ነው ፍላጎትሽ? እንደዚህ እቺ 4 በ4 ቤት ውስጥ መኖር 2 በ2 ምን ነገር አንተ ተሰዳልኝ አይደለም። እኔ ከተመቸኝ ለምን ከዚህ ውጭ በረንዳ አላድርም? ሰላሜን ነው የምፈልገው። ገባ አይደል? ሰላሜን ነው የምፈልገው። ካንተ ጋር ዛሬ ሆኜ መኖር አልፈልግም። ምን ጎደለብሽ? እዛው ነሽ እንደዚህ አይነት ቦታ ምትከራተችው መጣሽ? አልፈልግም። መኖር ስለማልፈልግ ምንድነው የጎደለብሽ? ተናገሪ። አልፈልግም። በእናትህ ተወኝ። ሂድልኝ በቃ። ያማ እንደ ልጅ ጤነኛ አይደለም እንዴ? ምንድነው? ለምን ማታወኝ? እስቲ ምክንያት ተናገር። ሚስቴ ነሽ ሴትዮ። አሁን በእናትህ እኔ ራሴ እንዴት ያለሽ ምንድነው? እንደዚህ አይነት ቤት ላይ መኖር ቆይ ጥቅሙ ፍላጎትሽ ምንድነው? ሴት ነሽ ለብቻሽ እንደዚህ አይነት ቤት ውስጥ ብቻሽን መኖሩ ቆይ እስቲ ትርጉሙን ንገሪኝ። እዚህ የሞቀ ቤት ይሻልሻል? ይሄ ያማ እንዴ ምን አገባ? ሚስቴ ነሽ ሴትዮ። አትችይም። እንደውም አፈንሱጣ ውጣ። እንደውም ውጣ። ለምንድን ነው እስካሁን ድረስ ዝም አልኩ? ሰማህ አይደል? እስካሁን ውጣ። አንድ ሰርፍ ድጋሚ አትምጣብኝ። ሰው ያሰማም እንዴ? አንቺ ረፊ የቀረህ መምታት ነው። ሰው እንዳይሰበሰብ እዚህ ጋር አስይዛህል። እስካሁን እንዳይሰበሰብ በቃ ስራት ያጂ። እስካሁን ረጋ ብዬ እያወራሁህ የነበረው ጎረቤት እንዳልበጠበጥ ነው። ሰማህ አይደለ? በአንድ ደቂቃ ከዚህ ቤት አስወጣሻለሁ። በቃ ምንድነው ችግር? በቃ እዚህ ጋር እኮ መናገር ትንሽ ነገር መናገር ነው የሚጠበቅብኝ። አንተ ምንድነው ሀሳብ? በቃ የሆነ ሀሳብህ ራሱ ግራ ትመለሻለሽ። አትመለሽም? አልመለስም። ታይ እንደዚህ አይነት ህይወት አይደለም። የሚገፋፋኝ ሰው ላንቺ አስበው አይደለም። ታይ እንደዚህ ሁሉ የሚያደርግልኝ ሰው ላንቺ አስበው አይደለም። ሰው ማን? ታይ ማንም የለም እኮ ከማንም በላይ እኔ ነኝ የምቀርብሽ፣ እኔ ነኝ የሚሻልሽ። ሴትዮ ብቻዬን ነው የምኖረው ያለሁት። ምን ሰው አለ እንዴ?
ምድረስ ሰው የምትለኝ ከቤት ያስወጣሽ ነው ያለው። ማን አለ እዚህ ትኖሪያለሽ ምናምን አላልኩ። ከቤት ያስወጣኝ አንድና አንድ እራስህ ሰው ላይ ለመወከል አትፈልግ። ሌላ ሰው ፈልጋለሁ አርጋ አይደል? ሰው ነው በቃ ሀሳቤን ተቀበለሽ ማለት ነው። አስፋልታችሁ ነው ማለት ነው። ካልፈለኩት ግዴታዬ ነው እንዴ? እኔ አልፈልግም። ገና ነኝ። እኔ ብዙ የሚጠብቀኝ ነገር አለ። እሱን ደግሞ ሰርቼ አሳያለሁ፣ በተግባር አሳያለሁ። አንተ እኔ አልበጠብጥህም። ሰማ? እኔ አልበጠብጥህም። ህይወትህን መኖር ትችላለህ። ይሄ ነው አላማሽ፣ ይሄ ነው ትርጉም፣ ይሄ ነው ሰውን አለማስገባትሽ፣ ብቻሽን መኖርሽ ምናምን። ይሄ የምታወሪው ነገር እንዳለ ዝባዝጌ ነው። ገብቶሻል አይደለ? መጠቅምሽ እኔ ነኝ ከማንም በላይ መጠቅምሽ እኔ ነኝ። ሆጂ መጀመሪያውም እኮ እንደዚህ የሆንኩት በአንተ ምክንያት ነው። አንተ ነህ እንደዚህ ያደረገኝ። አንተ ከብዙ ነገር እንዴ ምን አደረኩሽ? ምን አደረኩሽ? ቆይ እስቲ እንደዚህ በይ። ምን አደረኩሽ? ያደረኩሽ ነገር ተናገሪ። ምን አደረኩሽ? ተይ። በጣም የሚገርመኝ በጣም የሚገርም እኮ ነው። አይነን ፍጥጥ አድርገህ መተህ ምን አደረኩሽ? ስሚ አንዳንዴ እንድትኖሪ ፈቀድኩልሽ እንኳን ባትወደኝ እህት አይደለ? ንቀትሽ ጨመረ ጭራሽ። አብረን እንኑር አልኩሽ፣ እምቢ አልሽ። አንተ ነበር መተመስ ሲጀመራችሁ እምቢ አለች እንዴ? ስርዓት ያዥ። እምቢ አለች። ስርዓት ይኖርሽ። ስሚ እሱንማ በቅርቡ ማሳይሽ ይሆናል። ታዲያ ለምንድን ነው የምትመጣው? ሊካ ምን ነው ንገረኝ እስኪ፣ ምንድን ነው ምክንያት? በቃ ጨርሽ። እሱን አሳይሻለሁ በቅርብ። ምንድን ነው የምትሆኚ? እስቲ አሳይሻለሁ። እስቲ አሳየኝ በእናትህ አሳየኝ በተግባር። ምን ነው በጣም ስርስር ያልጠፋ ማለት በጣም ተወደኛለሽ። በነገራችን ላይ ተወደደህ። ታዲያ ከወደደች አንተ ወደዳት እኔ ጋር ምን ትሰራለህ? አንቺም ተከብረሽ ኑሪ። አልፈልግም። እየወደድሽ እያፈቀርሽ ኑሪ። ሰው በግድ ሁለት ሚስት ይኖረኝ በግድ ሌላ ሚስት አግባ። እሷ ላይ ሌላ አንቺ ምንድነው የምትይው? በግድ አልፈልግም። በቃ አንተ ነህ እንደዚህ ያደረከኝ። መተህ ቤቴን እንደዚህ ልትነቅ አትችልም። ገባህ አይደል? ይሄ ቤት ካንተ የሞቀው ቤት 10 እጥፍ ይሻለኛል። ውጣ አሁን። ስርዓት ያጂ፣ ቶሎ ውጣ፣ ተከበሪ። እኔ እስካሁን ዝም ብያለሁ። ገባህ አይደል? እዚህ አዲስ ቤት ነው፣ አዲስ ነገር ነው። እንደዚህ ጀነራል ሳብሽም አንቺ ላይ እንደዚህ ሳብኝ በእናትህ እና መታኛ አሳያለሁ። ሰው ሲከበር አያውቅም። ይገርማል። እሺ አሁን ውጣ። አልወጣም። ውጣ። አልወጣም። እንደውም እዚህ ነው ማድረው። ይገርምሻል። አሁን በእናትህ ሳልፈልግ ልታስቀኝ ነው ማድረው። ቀልደኛ ገርሞሽ ነው እንዴ? እዛ ቤት ላይ መብት ስላለህ ነው። ገባህ አይደል? ውጣውልህ። ይሄ የኔ ቤት ነው። ሰማ? ይሄ የኔ ቤት ነው። እንዴት ነው ያደረግሽ? የላከው ቤት ደግሞ እንዴት ነው የምታድረው? ንቀታ። መጀመሪያ ራስህን አክብር። እሺ ሰውን ለማክበር መጀመሪያ ራስህን በቃ ጨረሽ። አክብረህ ቤትህ ቁጭ በል። ጨረሽ? ይሄ በእናትህ ውጣ። አክብሬሽ እነዚህ ነገራቶችን ይዤ በመጣው እንዳትራቢ ባረኩ፣ እንዳትጠሚ ባረኩ። አልወጣም አልኩሽ። እቃውን ይዘህ ያመጣውን ዕቃ ይዘህ ውጣልኝ። አንቺ ምን ሆነሽ ነው? ቶሎ በል፣ ቤቱን እንዳታስፈስኝ። ውጣ። ቶሎ በል። ምን ሆነሽ ነው አንቺ? ወይ ጣድ ምንም የማይደረግና የሚደረግ ነገር አለ እንዴ? እንዳልደግምልህ ሂድና ውጣ። አንቺ እንደዚህ ከምትጀምሩ ነው ሽው ውጣ። ፏድ እናንተ አሁን ማንተዋወቅ ሰዎች ነን። ገባህ? የሚያገናኘን አንድ ነገር አለ። እሷም ሊና ናት። እሷን ደግሞ በቅርቡ ይፈታል። ሰማህ? ስለዚህ ውጣ። በቃ ይሄ ነው አላማሽ? ቶሎ በል በሆነ ይዛል። ይሄ ነው አላማሽ? በቃ ይዛቸው ውጣ። እኔና አንቺ እንደዚህ ተናናቅን? የተናናቅን ከመሰለ ሁለተኛ እኔን ለማየት እንዳትመጣ ደግመህ ወላይ ሰፈር ድርሽ ነው። እንዳይረብሽ ባልኩ፣ እንዳይጣማሽ ባልኩ። ወይ አዘንከልኝ። መጀመሪያ እኮ የቀበርከኝ አንተ ነህ። መንስኤው ራስህ አንተ ነህ። ለምንድን ነው ራስህን እንዳደገኛ እንደ ንጹህ ሰው አይተህ እዚህ የምትመጣው? ለምንድን? በጣም የተመቸኝ። እሺ በጣም የተመቸኝ። ገና እንደዚህ አድርገኸኝ አታፍርም? መተህ እንደዚህ ትለኛለህ? ጭንቅላትህ አይሰራም እንዴ? ተደፍኗል እንዴ? ንገረኝ እስኪ ተደፍኗል? ከተደፈነ ሂድና ታከመው። ታከመህ መዳን አለብህ። አንተ ራሱ በሽተኛ ነህ። አንድ በሽተኛ። እሺ ሂድና ቀጥል። አሁን አልወጣም አልኩሽ። ሴትዮ ነገርኩሽ። አልወጣም አልኩሽ። እስቲ የምታመጪውን ታሳይኛለሽ።
አልወጣም አልኩሽ፣ ነገርኩሽ እኮ። ከዚህ በላይ ምን ትፈልጊያለሽ? እሺ ምን ትፈልገው? እኔ አቅም የለኝም። የነገርኩን ወደ ቤት ጋር አቅም የለኝም። ካንተ ጋር እንደዚህ ብላ አንቺ በእናትሽ በቃ አልፈልግም። ልርዳሽ ምን አባልኩ እንደዚህ ትኛለሽ? አልፈልግም። አትርዳኝ። ያንተ እርዳታ አልፈልግም። ያንተ እርዳታ አልፈልግም። በትንሽ ጊዜ ውስጥ በራሴ ቆሜ አሳይሃለሁ። በተግባር ነው ማሳይ። በጣም ፎከርሽብኝ። ምን ነው ከሬና አሳይሃለሁ። በቃ ተወኝ። ወይኔ ሁሉ ይበላ። ይገርማል። ይሄ ሁሉ ለመኖር ምንድነው? ምንም አይገባም። ሰማህ አይደለ? ምንም አይገባም። እንደፈለኩ መኖር ይችላል። ሰውዬ እዚህ ቤት በሰላም ነው። ውጣልኝ። ምንድነው ታፈጥብኝ? እስቲ መልክሽን ምን አገባ? ምን አገባክ? ይሄ አለባበስሽ ምንድነው የመሰልሽው? ኮተት እኮ ነው የሆንሽው አንቺ። ተመልሰሽ እንደበፊቱ ኑሪ፣ እንዳማረብሽ እንደተከበርሽ ኑሪ። እኔ ያልኩሽ እኮ ሌላ ነገር እኮ አላልኩሽም። በቃ አንቺ ይገባሽ። ክብሬንማ ፈልጌ እኮ ነው የመጣሁት። እንሂድ፣ ላስከብርሽ፣ ላኑርሽ። ስማ እነዚህ ቶሎ ሳሰባቸው ካልሆነ እዛ ገንዳ ስማ መጠን ያለው ወሰጂ በአንተ መተዳደር አልፈልግም። ገባህ አይደለ? እዛ ቤትህ ውሰደው። ሲቀጥል ደግሞ ሁለተኛ ወደዚህ ግቢ ድርሽ እንዳትሰማህ አይደለ? ይኸውልህ ለስንት መከራ ያገኘው ቤት ነው። እዚህ እኖራለሁ። ሰማህ? ድጋሚ ከመጣ ግን ቀይሬ ማታውቀው ቦታ መሄድ ይችላል። ለማንም ሳልናገር ቀጥ ብለህ ትወጣለህ። አልወጣም አልኩሽ። በቃ ሰውዬ ቀጥ ብለህ ውጣ። አልወጣም አልኩሽ። እረፊ ሴትዮ፣ እረፊ ብዬሻለሁ። ውሃ ማፍሰስ ሻንሶ ገና እንደዚህ እንትን ትያለሽ እንዴ? ምን ነሽ አንቺ? ከዚህ ቤት ውጣ። ስሚ፣ እረፊ ብያለሁ። በቃ ነገርኩሽ። እረፊ። ወደ ሌላ ነገር እንደጋታለሽ። እዚህ ጋር ሰው መሰብሰብ አልፈልግም። በበታሽ እስቲ ንካኝ። ወንድነ እስቲ ንካኝ። እረፊ ብዬሻለሁ። ንካኝ እንጂ ነው ታደርግልኝ። እረፊ ብዬሻለሁ። በቃ ሰማ። እንዳትነካኝ ፏድ። ስራሽ ተከብረሽ ነው። አልወጣም አልኩሽ። በቃ ከዚህ ቤት ውጣልኝ። ቶሎ በል። እረፊ ብዬሻለሁ። ቶሎ ውጣልኝ። ውጣ። ቶሎ በል። አልወጣም አልኩሽ። በቃ ትወጣለህ። ሴትዮዋ ተጨቃጨቂኝ። በእናትሽ ወደዚህ ሂጂ። በቃ አልወጣም አልኩሽ አይደለ? ረፊ ሰው ይሰማል እዚህ ጋር። በቃ ረፊ አልኩሽ። ረፊ አንቺ በቃ ስርዓት ይኑርሽ፣ ተከበሪ። እሺ ዱላ ማንሳት አለብኝ እንዴ አንቺ እንትን ለማለት? ሴትዮ እረፊ ብዬሻለሁ። በቃ እረፊ። የሚገባሽ ከሆነ እረፊ ብዬሻለሁ። በቃ የሚገባሽ ከሆነ እሺ። ጭራሽ አክብሬ ስለመጣሁ እንደዚህ ትሆናለች እንዴ? እሺ አይገባሽም እንዴ? እንደዚህ ሽንኩርት ውሃ ስትደፊ ዝም አልኩሽ። በቃ ስሚ እንጂ በአንድ ዱላ እኮ ማስቀመጥ እችላለሁ። አንቺ መምታት እኮ እችላለሁ። ይሄ የሚያቀተኝ ይመስልሻል እንዴ? ስትከበሪ ይወቂ እንጂ። እሺ ማዋሃሪ ውጣሻ። ቶሎ በል ቶሎ በል። በእናትህ አልወጣም። ሰማህ አይደለ? አልወጣም አልኩሽ። ለምንድን ነው መታኸኝ አይደል? ደስ አለህ አይደለ? ውጣ። ወይስ እኔ መማታት አልችልም አሉ? ውጣ። ጥፊውን ፈልገህ ነው አይደል? ውጣ። እንዳትነካኝ፣ ጫፍ እንዳትነካኝ። አንቺ ስርዓት ለምንድን ነው የማይኖርሽ? ጫፍ እንዳትነካኝ፣ እንዳትነካኝ። ውጣ። ንቀት ወጣ። ጓደኛዬን እንደዛ ስትመጪ ዝም አልኩሽ አይደለ? ዝም አልኩሽ አይደለ? ምንድነው የምትፈልጊው አንቺ? ወጣ